በዛሬው ቪዲዮ እንግዲህ በ34ኛው ሳምንት ስላመጣሁት ውጤትና ለ35ኛው ሳምንት ደግሞ ስላሰብኩት ዝውውር እናወራለን። የውድድሩ ዓመቱ ደግሞ እንግዲህ ለመጠናቀቅ እንደመቃረቡ ደግሞ የትኞቹ ቡድኖች መልካም ጨዋታ እንደሚኖራቸውም የምናየው ይሆናል። እንግዲህ በ34ኛ ሳምንት ፍሪ ሂት አድርጌ ነበረ። ከጠበቅኩትም በላይ አሪፍ የሚባል ነጥብ ነው ማምጣት የቻልኩት። ከረዥም ጊዜ በኋላ ነው እንግዲህ ብላንክ ጌም ዊክ ላይ ፍሪ ሂት የተሳካለኝ። አይ ቲንክ ላስት ሲዝን ፍሪ ሂት ተጠቅሜ 28 ነጥብ ብቻ ነው ማምጣት የቻልኩት። ኢቨን እንግዲህ በኤፍፒኤል ታሪኬ ትንሹ ውጤት ሆኖ ተመዝግቧል 28 ላስት ሲዝን። ምንም ደግሞ እንግዲህ የፎረስት እና የብሬንትፈርድ ጨዋታ ገና ሳካሄድ ቢሆንም ይህን ቪዲዮ የምሰራው ነጥቤ ብዙ ከዚህ የራቀ ይሆናል ብዬ አላስብም። በዚህ ጨዋታ የእንበሙን ብቻ ነጥብ የሚጠብቅ ይሆናል ማለት ነው። በሳምንቱም 98 ነጥብ ማምጣት ችያለሁ። ኦቨርኦል ራንኪም እንግዲህ ከ17000 ወደ 9700 አካባቢ ከፍ ብሏል። ትዝ ካላችሁ እንግዲህ በሲዝኑ መጀመሪያ የዚህ ዓመት እቅዴ ቶፕ 50K ውስጥ መጨረስ ነበር፣ ወይም እስከ 50000 ባለው ደረጃ ድረስ። ስለዚህም ደግሞ አሁን ያለሁበት ነጥብ ወይም ራንክ ካሰብኩት በላይ ሆኖልኛል ማለት ነው። እንግዲህ ከገባው አይቀር ደግሞ አዲሱ ታርጌት ነጥቤ እዚሁ ቶፕ 10K ውስጥ መጨረስ ነው ማለት ነው። እስኪ እናንተስ እንግዲህ የሳምንቱ ውጤታችሁ ምን እንደሚመስል ወይም እንደሆነ፣ እንዴት ምን አይነት ነጥብ እንዳመጣችሁ፣ ምን ያክል ኦቨር ራንክ ላይ እንዳናችሁም ከስር ኮሜንት ላይ አስቀምጡልኝ እና እንግዲህ እሱ ላይ መወያየት እንችላለን። እንግዲህ ወደ ቡኔ ሲሄድ ዋናው ስራውን የሰራው ወይም የሰሩት የተከላካይ መስመሮቼ ናቸው። ኤትኖሪ፣ ትሪፒየር እና ሴሰኞ እንግዲህ ሶስቱም ደብል ዲጂት ነው ያመጡልኝ። ባለፈው ቪዲዮ እንግዲህ በሳንቼዝ ፋንታ ሌኖ፣ በሴሰኞ ፋንታ ደግሞ ኩኩሬያ ነበር ፍሪስ አድርግ አስገብቻቸው የነበረው። እንግዲህ ባለቀ ሰዓት ሁለቱን ተጫዋቾች መቀየር ወስኜ እንግዲህ ሁለቱን ተጫዋቾች አቀያየር ያለው ማለት ነው። ያው ሌኖ ወደ ቤንች ሲወርድ ሴሰኞን ደግሞ ቀጥታ በኩኩሬያ ቀይሬው ያለው ማለት ነው። በእነዚህ ሁለት ለውጦች ብቻ እንግዲህ 12 ነጥብ ማትረፍ ያለው። በጣም የሚያስገርመው ደግሞ እንግዲህ ሴሰኞ ባለቀ ሰዓት አግብቶ ቦነሱንም እንዳለ እሱ መውሰዱ ነው። ጨዋታውን እያየሁት አልነበረም እና እንግዲህ ፍላሽ ስኮር ላይ ቢግ ቻንስ ሲል እንግዲህ እሱ በሆነ ብዬ በጣም እየቋጠርኩ ነበርና ስሙ ሲጻፍ በጣም ነበር የተመቸኝ። ሌላው ሳላህ እና ሊቨርፑልም እንግዲህ ዋንጫ መብላታቸውን ስፐርስ ላይ 5 ጎሎችን አግብተው ባረጋግጡበት ጨዋታ ሳላና ዲያዝ አንድ ጎል በማግባት 8 እና 7 ነጥብ ይዘውልኝ ወጥተዋል። ካፕቴኔም ሳላ በድምሩ 16 ነጥብ አምጥቶልኛል ማለት ነው። የሊቨርፑል ደጋፊዎችም እንግዲህ በዚሁ አጋጣሚ እንኳን ደስ አላችሁ። ሌላው ተጫዋች ብዙ ያደርጋል ብዬ ያሰብኩት የነበረው ባርንስ ነበር። እሱንም እንግዲህ ከሱና መርፊ ይሻላል ብዬ መርጬ ያስገባው ተጫዋች ነበር። አትሊስት ቀድሞ ተቀይሮ ይወጣል የሚለው ላይ ልክ ነበርኩ። ግን ያው መርፊ በተጫወተበት 66 ደቂቃ ውስጥ በአንድ አሲስት 6 ነጥብ ማምጣት ሲችል፣ ባርንስ ደግሞ በ76 ደቂቃ ውስጥ ምንም ነገር ሳይፈጠር 3 ነጥብ ብቻ እንደያዘ ወጥቷል። ያው በመካከላቸው የ3 ነጥብ ብቻ ልዩነት ስለሆነ ያለው እሱም እንግዲህ ለክፉ የሚሰጥ አይደለም። ይሳቅም እንግዲህ ከመርፊ ፋውል ባገኘው ፔናልቲ አንድ ጎል ማስቆጠር እሱም 6 ነጥብ ይዞ ወጥቷል። ብዙ ተጫዋቾች አክቹአሊ እሱን እንደ ዲፈረንሻል በ34ኛው ሳምንት ካፕቴን አድርገውት ነበር። ስለዚህ ብዙ አለማስቆጠሩ ለኛ ሳላ ካፕቴኖሮች አሪፍ ነበር ማለት ነው። ኩኛም እንግዲህ የአመቱ ሁለተኛውን ትልቅ ነጥብ እንግዲህ በሁለት አሲስት እና አንድ ጎል በማስቆጠርና በማግባት እንግዲህ 15 ነጥብ አስመዝግቧል። እሱም እንግዲህ ሌላ በመጨረሻ ሰዓት በኢቫን ኤድሰን ፋንታ ያስገባው ተጫዋች ነው። ሌላው ምንም ብላንክ ያደርጋል ብዬ ያልጠበቅኩት ተጫዋች ዌልቤክ ነው። እንደ ዲፈረንሻል አስቤ የገዛው ተጫዋች ትዝ ካላችሁ የመጨረሻ ያለፈው ቪዲዮ ላይ እሱም እንግዲህ ከዌስትሃም ጋር ባደረጉት ጨዋታ ምንም ሳያደርግ 2 ነጥብ ብቻ ይዞ ወጥቷል። ትልቅ ዲስአፖይንትመንት ነበረ በዚህ ሳምንት እሱ። የእሱና አክቹዋሊ የጃኦ ፔድሮ ነገር በጣም ነው የሚገርመኝ። አንድም ቀን እኔ ሳስገባቸው ሁሌ ያለ ሪተርን ነው የምንለያየው። ያው የፍሪሂት ቡድን ስለሆነ ያው ከዚህ በኋላ ቡድን ውስጥ አናየውም። ሌላው 9 ነጥብ ይዞ ቤንች ላይ የተቀመጠው ጃሬድ ቦዌን ነው። ከሱ ይልቅ ያው ዌልቤክ ብዙ ነጥብ ያመጣል ብዬ ነው እሱን ቤንች ያደረኩት። ያው ኦብቪየስሊ እሱ ሳይሆን ቀርቷል። ያው ቀደም እንዳልኳችሁ ዛሬ ማታ የፎረስት እና ብሬንትፈርድ ጨዋታ ይደረጋል። እዛ ላይ እምቡሞ አሲስት እንኳን የሚያደርግ ከሆነ እንግዲህ ነጥቤ ወደ 100 የመጠጋት ፕሮባቢሊቲ ይኖረዋል። የመጨረሻ ነጥቤን እና ኦቨርኦል ራንኪን ደግሞ ቴሌግራም ላይ ፖስት አድርግላችኋለሁ፣ ያው ጨዋታው እንዳለቀ ማለት ነው። ወደ 35ኛው ሳምንት ከመሄደ በፊት እንግዲህ ዛሬ በወጣው መረጃ መሰረት እንግዲህ ከዚህ በኋላ ምንም አይነት ደብልም ሆነ ብላንክ ጌም ዊክ አይኖረንም። ያው ቀሪዎቹ 4 የጨዋታ ሳምንታት በወጣላቸው ፕሮግራም መሰረት የሚደረጉ ይሆናል ማለት ነው። ምስሉ ላይም እንደምታዩት እንግዲህ ኢፕስዊች፣ ፎረስት፣ ሲቲ፣ ኤቨርተን፣ ሌስተር፣ ብሬንትፈርድ፣ አስተን ቪላ እና ዌስትሃም ከሌሎቹ ቡድኖች የተሻለ የጨዋታ መርሃ ግብር እንዳላቸው ነው የሚያሳየው።
ስለዚህ እንግዲህ ለቀሪዎቹ ጨዋታዎች ከነዚህ ቡድኖች ተጫዋቾች ብንይዝ ተመራጭ ይሆናል። ከነዚህ ቡድኖች ደግሞ እንግዲህ ያው የበለጠ አሳማኝ ከሆኑ ቡድኖች ማለትም ከሲቲ፣ ኤቨርተን፣ ብሬንትፈርድ፣ ቪላ እና ዌስትሃም ተጫዋቾች ብንይዝ ይበልጥ ተጠቃሚ እንሆናለን ብዬ አስባለሁ። ወደ ራሴ ቡድን ሲሄድ እንግዲህ ከፍሪሂት በፊት የነበረው ቡድኔ እንግዲህ ተመልሷል ማለት ነው። ከሞላ ጎደል መልካም የሚባል ቡድን ነው። ከዚህ በኋላ እንግዲህ ምንም ደብልና ብላንክ ጌም ዊክ መኖሩ ምንም ቺፕ ስለሌለኝ ለእኔ ቡድን እንግዲህ መልካም ዜና ነው። ለ35ኛው ሳምንት እንግዲህ በረኛ የሚሆነው ራያ ነው። እንግዲህ አርሰናልም ከቦርንማውዝ ጋር ከሜዳቸው ውጭ ነው ጨዋታቸውን የሚያደርጉት። ያው ከፒኤስጂ ጋር በሚጠብቃቸው ከባድ ጨዋታ ምክንያት እንግዲህ በዚህ ጨዋታ ላይ አርሰናል ብዙ ተጫዋች ለውጦች ያደርጋል ብዬ አስባለሁ። ያው እያሳዩን ካለው ነገር አንጻር ማለት ነው። ያው ቡኔ ውስጥ እንግዲህ ከራያ በተጨማሪ ሳሌባና ሳካ አሉ። ሆነን ለመናገር እንግዲህ ከሶስቱ የበለጠ አይሰለፍም ብዬ አመንኩት ያው ሳካ ነው። ስቲል አሁንም እንዳየነው ማለት ነው ከዚህ በፊት በዚህ ሳምንትም እንግዲህ ከቡድኑ የሚወጣው ተጫዋች ኦብቪየስሊ እሱ ነው የሚሆነው ማለት ነው። ከቦርንማውዝ ቀጥሎም እንግዲህ ለአርሰናል ጨዋታዎቹ መልካም የሚባሉ አይደሉም። ከሊቨርፑል እና ኒውካስል ጋር ነው የሚገናኙት። ግን ያው በ38ኛው ሳምንት ከሳውዛምፕተን ጋር በሚኖራቸው ጨዋታ ራያና ሳሌባ እንዲኖሩ ስለምፈልግ እንደ አስፈላጊነቱ እስከዛ እነሱን ቤንች እያደረግኩ የሚይዛቸው ይሆናል ማለት ነው። ግቫርዲዮልና ሙኖዝ ቤንች ላይ ካሉት ሊቨራሜንቶ እና ኮናቴ እንግዲህ የተሻለ ጨዋታ ነው ያላቸው። ግቫርዲዮልና ሲቲ በሜዳቸው ከወልቭስ ጋር እንግዲህ በጥሩ የጎል ልዩነት የሚያሸንፉ ይመስለኛል። ግቫርዲዮልም እንግዲህ ባለፈው ጨዋታ እንግዲህ ወደ ግብ ማስቆጠሩ ተመልሷል። አክቹዋሊ እሱ አሲስት ማነው የማርሙሽ ነበረ። እሱ እንግዲህ ፕሪሚየር ሊግ ላይ ቢያሳዩን አሪፍ ነበር። ፎረስትም እንግዲህ ከሰሞኑ በጣም የማናቃቸው አይነት ቡድን ሆነዋል። ብዙ ጎሎችም የተቆጠረባቸው ነው። ሙኖዝም እንግዲህ ለዚህ ጨዋታ ጥሩ ምርጫ ነው ብዬ አስባለሁ። ኦብቪየስሊ ካሉን ተጫዋቾች ማለት ነው። ወደ ሚድፊልድ ስንሄድ ሳላህን ከቼልሲ፣ ሮጀርስን ከፉልሃም ጋር፣ ደብሮይነን ከዎልቭዝ፣ ሳርን ከፎረስት እና ሳካን ከቦርንማውዝ ጋር እናገኛለን። ከነዚህ ተጫዋቾች እንግዲህ ከሜዳ ውጭ ጨዋታ የሚያደርገው ሳላ ብቻ ነው። ሌሎቹ ሆም ፊክስቸርን ያላቸው። ከቼልሲ ጋር እንግዲህ ከሊቨርፑል ተጫዋቾች ብዙ ተጫዋቾች ለውጥ ልናይ እንችላለን። ግን ሳላ እንግዲህ በተአምር አይሰለፍም የሚል ግምት የለኝም። ያው ከኢሳክ ጋር የ6 ጎል ብቻ ልዩነት ነው ያላቸው። እናም የኮከብ ግብ አስቆጣሪነቱን ሳላ ለማረጋገጥ ሲል ብዙ ጨዋታዎችን ጀምሮ ይጫወታል የሚል እምነት አለኝ። ያው ከዛ ውጭ ምናልባት 67ኛው ደቂቃ ላይ ተቀይሮ ይወጣል። ሳርና ሮጀርስ ያው እንግዲህ በጣም ቀላል የሚባሉ ጨዋታዎች ባይሆኑም ያሏቸው፣ ግን አሁን ተጋጣሚዎቻቸው ካሉበት ፎርም አንጻር ጥሩ ነጥብ ያገኛሉ ብዬ አስባለሁ። ሌላው እንግዲህ ኬቨን ደብሮይነ ነው። እሱም እንግዲህ ውዱ ዲፈረንሻሌ ነው። ወልቭስ ላይ በጣም ሆል ያደርጋል ብዬ የማስበው ተጫዋችም ነው። ከሌሎቹ ተጫዋቾች እንደውም ከሱ ነው እንግዲህ ብዙ ነጥብ የምጠብቀው በዚህ ሳምንት። ያው ዋናው ጉዳይ እንግዲህ ይሰለፋል የሚለው ነው። ያው አርብ ማታ የመጀመሪያው ጨዋታ እንደመሆኑ አንጻር ከጨዋታው በፊት የተወሰኑ ሊክ የተደረጉ አሰላለፎች ይወጣሉ። ስፔሻሊ ትዊተር ላይ ታማኝ አካውንቶች አሉ መረጃ የሚያወጡ እንዳይነት ነገር። እሱ ምናልባት መሰለፉን ካረጋገጠልኝ ኢቭን እሱን ካፕቴን ሁሉ ለማድረግ ነው ሀሳቤ በዚህ ሳምንት። የሳካን ዕጣ ፈንታ ከማውራት በፊት እንግዲህ ከፊት ያሉትን ተጫዋቾች ብናይ ማርሙሽና ማቴታ እናገኛለን። እንግዲህ ቤንች ላይ ደግሞ ኢቫኒልሰንን እናገኛለን ማለት ነው። ባዘወይ ኢቫኒልሰን ቀይ ካርዱ ተሽሮለታል። ብዙ ሰው እንግዲህ ነጥቡ የሚመለስ እያለ ነው፣ ግን ሀይሌ ዳውዳት የማቴታና ማርሙሽ ጉዳይ እንግዲህ ያው አጥቂ ስለሆኑ ከሌሎቹ የክሪስታልና ሲቲ ተጫዋቾች በተሻለ ነጥብ የማምጣት እድል አላቸው ብዬ አስባለሁ። ያው ከተጋጣሚዎቻቸው ተከላካይ ክፍል መዳከም አንጻር ማለት ነው። ያው ሆፕፉሊ ከደብሮይነ ባይበልጥ ደስ ይለኛል ነጥባቸው። ወደ ሳካ ሲሄድ እንግዲህ ሁለት ያሰብኳቸው ተጫዋቾች አሉ። እነሱም የብሬንትፈርዱ ምቡሞ እና የዌስትሃሙ ጃሬድ ቦወን ናቸው። ሆነን ለመናገር ሁለቱም ተጫዋቾች እንግዲህ በዚህ ሳምንት ቢይዝ ደስ የሚሉኝ ተጫዋቾች ናቸው። ግን ያለኝ እንግዲህ አንድ ፍሪ ትራንስፈር ብቻ ነው። ያላሳማኝ ምክንያት ደግሞ እንግዲህ ያው መቀጣት እንደማልወድ ታውቃላችሁ ብዬ አስባለሁ። ስለዚህ እንግዲህ አንዳቸውን መምረጥ ይኖርብኛል። ያው ምቡሞ ከዩናይትድ ጋር ነው ጨዋታ የሚያደርገው ወይም የሚገናኘው። ቦወን ደግሞ ከተመታው የስፐርስ ተከላካይ ጋር ነው የሚገናኙት። እኔ እንግዲህ አሁን ካለሁበት ራንክ አንጻር አሁን ብዙ ከጀማው መለየት አልፈልግም እንጂ ያው ምርጫዬ ቦወን ነው ኦብቪየስሊ የሚሆን የነበረው። ግን እኔ ራንክ አካባቢ ያሉት ተጫዋቾች አብዛኞቹ ምቡሞን ነው እየገዙ ያሉት። ኢቨን አጠቃላይ ግዢን ካያችሁ ምቡሞ ከቦወን በእጥፍ ነገር ነው እየተገዛ ያለው በዚህ ሳምንት። ስለዚህ ራንክ ቼዝ ለምታደርጉ ሰዎች ቦወን አሪፍ ምርጫ ነው። ራንካችሁን ለማስጠበቅ የምትፈልጉ ሰዎች ደግሞ እንግዲህ ምቡሞን ብትገዙ አሪፍ ምርጫ ነው ብዬ አስባለሁ። ስለዚህ በሳካ ፋንታ ቡድኔን እንግዲህ ምቡሞ የሚቀላቀል ይሆናል ማለት ነው። ያው ቀደም እንዳልኳችሁ ደግሞ ካፕቴኔ ኬቨን ደብሮይነ ይሆናል። ቫይስ ካፕቴኔ ደግሞ ያው የቢሶ የሳምንቱ ካፕቴን የሆነው ምቡሞ ይሆናል ማለት ነው።
እንግዲህ የ35ኛው ሳምንት ቡድኔ ቅርጽ ይሄንን ይመስላል። ከዛሬው ጨዋታ በኋላ ደግሞ እንግዲህ እስከ አርብ ጨዋታ እስከሚጀመርበት ሰዓት እንግዲህ አዲስ ነገር የሚሆን ከሆነ በዚሁ ቻናል የማሳውቃችሁ ይሆናል ማለት ነው። እናንተም እንግዲህ ስለ ቡድናችሁ ከኔ ጋርም ሆነ እርስ በርስ መወያየት የምትፈልጉ ከሆነ ከስር በማስቀመጥላችሁ ሊንክ የቴሌግራም ቻናሌን ጆይን በማድረግ እዛ ላይ መሳተፍ ትችላላችሁ። እዚሁ ቻናል ላይም እንግዲህ የተለያዩ ስታቶችን ፖስት የማደርግላችሁ ይሆናል። ቪዲዮ ከተመቻችሁ ደግሞ እንግዲህ ሰብስክራይብ በማድረግ ቤተሰባችን መሆን እንዳትረሱ። ሀሳብ፣ ጥያቄ፣ አስተያየትም ካላችሁ ደግሞ እንግዲህ ከታች ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ ኤንድ ባይ ባይ።